ዳንዴ ለምታገባ ሴት ተጨነቅ የሚባለው ለዚህም ይመስለኛል። አንቺን አሁን ከገላገልኩሽ በኋላ ከአንቺ ቀጥሎ ደግሞ ወንድምሽ ይከተልሻል ብላ ትነግራታለችም። ታዲያ ያ ሁሉ ሀብት ያ ሁሉ ገንዘብ የኔ ብቻ ይሆናል? አንቺን እዚህ ጋር ገድዬሻለሁ፣ ከጋብቻው በኋላ ደግሞ ወንድምሽን ወደ አንቺ እልኳለሁ ብላ ትነግራታለችም። የሚገባኝ ለኔ ነው፣ አንቺም ሆንሽ ወንድምሽ ምንም አይኖራችሁም፣ እኔ ቢሊየነር እሆናለሁ ብላ ትነግራታለችም። በዚህ ሰዓት ታዲያ መልካም የሞት ጊዜ ብላት ጥላት ከሄደች በኋላ ግለሰቧ ለሞት እያጣጣረ ባለ ነፍሷም ስልኳን ብድግ አርጋ ወደ አንድ ቦታ ለመደወል ትጣጣር ጀመርም። ታዲያም ተሳክቶላት ስልኩን ደውላ ይህንን ስልክ ያነሳው ግለሰብ ወዲያው ሆስፒታል እንድትደርስ ያደርጋታልም። ሆስፒታል ላይ ራሷን ነቅታ በምታይበት ሰዓት ከጎኗ ወንድሟ አብሯት ተቀምጦ ትመለከታለችም። ምን ሆኜ ነው እዚህ የገባሁት ብላ ስትጠይቀው እሱም ምን እንደሆንሽ የታወቀ ነገር የለም፣ ነገር ግን ስልክ ተደውሎልኝ እንደመጣው ብቻ ነው ማስታውሰው። አሁን አይዞሽ ይሻልሻል፣ ብዙም እንዳልተጎዳሽ ሰምቻለሁ፣ ጥይቱ ዋና ኦርጋኖችሽን አላገኘም ብሎ ይነግራታልም። ታዲያ በዚህ ሰዓት እሷም ጊዜ ሳታጠፋ ነገሩን ካስታወሰች በኋላ ቤን አንድ ነገር ልነግር ፈልጋለሁ፣ አንድ ነገር በአስቸኳይ ልነግር ፈልጋለሁ እያለች ያቺ ገዳይ የተሰኘችው ሴት ደግሞ ወደ ቤቱ ብቅ ትላለችም። አይዞሽ አይዞሽ ትድኛለሽ ብላ ስትነግራት በድንጋጤ ወንድሜ አገባ ወይ፣ ወንድሜ የቀለበት አሰርክላት ወይ ብላ ትጠይቋለችም። ይህ አሁን አስፈላጊ ነገር አይደለም፣ እሱን በኋላ እናወራለን፣ አሁን ያንቺ መዳን ብቻ ነው የሚያሳስበው ብላ ይነግራታልም። ታዲያ በዚህ ሰዓት እሷም እንዴት ተዋሸዋለሽ፣ እንዴትስ ይህንን በኔ ታደርጊያለሽ ብላ ስትነግራት እሷም ምንድነው የምታወሪው ብላ እንዳላወቀ ሰው አዲስ ሰው ትሆንባት ጀመርም። ቤን ይቺናት እኮ እኔን የተኮሰችብኝ፣ ከኔ ቀጥሎ አንተንም ከጋብቻው በኋላ ልትገል ትችላለች፣ እገለዋለሁ ብላ ስታወራ ነበር ብላ ትነግሯለችም። በዚህ ሰዓት ግን ፍቅር ያወረው ግለሰብ እንዴት አንቺን አምናለሁ፣ ፍቅረኛዬ እንደዚህ አይነት ነገር በኔ ልታደርግ አትችልም፣ ከልቤ አምናታለሁ፣ እሷን የማምነውን ልክ ማንንም አላምንም፣ አንቺ ስለኔ አይመለከተሽም ብሎ ያወራት ጀመረም። እሷም እባክህ እመነኝ ትገለሃለች፣ እባክህ እመነኝ ትገለሃለች ብላ ትማጽነው ጀመርም። እሱም በዚህ ሰዓት እሷን በዚህ መንገድ መጠርጠርሽ በራሱ ስትል ድንገት እንደምትገለው እያሳየች